ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንደምን ከርማችኋል? ዛሬ ስለ ነጻነት ወርቅነህ ቤተሰብና ከሱ ህልፈት በኋላ ምን አይነት ነገሮች እየተካሄዱ ነው፣ በምን መንገድ ነገሮች እየሄዱ ነው የሚሉትን ነገሮች በተወሰነ መንገድ አጠር ባለ ቪዲዮ ለእናንተ ለማድረስ እንሞክራለን። እናንተም ይህንን ቻናል ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሼር እያደረጋችሁ አብራችሁ እንድትቆዩ እንጋብዛለን። ይህ እንግዲህ የሚያዙ ዩቲዩብ በጣም ብዙ ሀሳቦችን የሚነሱበት ስለ እግር ኳስ፣ ስለ ህፃናት አስተዳደግ፣ ስለ የልጆች ጨዋታዎች ብዙ አይነት ኢንተርቴይንመንቶችን እንዲሁም ደግሞ ቁም ነገር አዘል ወሬዎችን የምናነሳበት ቻናላችን ነው። እናም ከዚህ አንፃር እስኪ ስለ ነጻነት ወርቅነህ ብዙ ምላችኋለኝ፣ አብራችሁን ቆዩ። እና የመጀመሪያው ነገር ምን መሰላችሁ? የነጻነት ወርቅነህ ባለቤት በጤና ብዙ ችግር ያለባት እንዲሁም ደግሞ በልጆቿን ለማሳደግ ብዙ ደፋ ቀና የምትል አይነት ሴት ናት። ያጣሁት ባለቤቴን ነው። ልጆቹን እንኳን ሲያማቸው እዛ ሆኜ እሱ እዚህ ሆኖ የምናወራው ብዙ ነገር አለ። ምንም ነገር እሱን ሳላማክር ወስኜ አላውቅም። ኢቭን ልጆቹ ራሳቸውን አሟቸዋል፣ ሐኪም ቤት ልውሰዳቸው የሚለውን እንኳን ከሱ ጠይቄ ነው ነገሮችን የማደርገው። እንግዲህ ይሄንን አይነት ባልም ጓደኛም ወንድምም የሆነ ሰው ማጣት በእርግጥ በጣም ከባድ ነገር ነው። ብዙ ነገር በሷም ጉዳይ ተነስቷል። ብዙዎች እሷን ሲተቹ ሰምተናል ምናምንና እነዚህ ነገሮች ደግሞ እሷም ዝም ብላ አላለፈቻቸውም። ንግግሬ ሊያስቀይም ይችላል እያለች 10 ጊዜ ትናገራለች። በጣም ሰዎችን ላለማስቀየም የምፈልገው ጥግ ይሄ ነው። ንግግር አላቀም፣ ሰዎች እንዲከፉብኝ አልፈልግም፣ ማንንም አልተቀየምኩም። ነገር ግን ደግሞ ቢያንስ እሱ ሞቷልና ልጆቼን እኔ ቆይቼ እንዳሳድጋቸው የኢትዮጵያ ሕዝብ በጥሩ መንገድ ቢረዳኝ ደስ ይለኛል። ብዙ አይነት ትችቶች ባይመጡባት ደስ እንደሚላት እንዲሁም ደግሞ እሷ አሜሪካ ባለችበት ሁኔታ ላይ ባለቤቷ የልጆቿ አባት እንደ ጓደኛ ብዙ ነገሯን የምታማክረው ሰው ኢትዮጵያ ውስጥ በአይነ ስጋ ሳይተያዩ ለብዙ ጊዜ ቆይተው ድንገት አርፏል ተብሎ ስልክ ተደውሎላት እሱን ለመቅበር መታሱን መቅበር እጅግ በጣም ከባድ ህመም አለው እና ይሄ ህመም ደግሞ እንደዚህ በቀላሉ የምናየው አይነት ህመም አይደለም። ነጻነት ወርቅነህ እዚህ ምድር ላይ በቆየባቸው ጊዜዎች ሁሉ ብዙ ኢትዮጵያውያን ህዝቦች ብዙ ከኢትዮጵያውያን ውጪም ኤርትራውያን ኢትዮጵያን የሚወዱ ሁላ ይህንን ሰው በጣም ይወዱታል። ሰው አክባሪ ነው። በጓደኞቹ በሰፈር ሰዎች የተመሰገነ የተከበረ ሰው ነው። እኛም በሚዲያ ላይ የምናውቀው ነጻነት ወርቅነህ እንደዚህ ቀላል አድርገን የምናየው አይነት ሰው አይደለም። አይኮኒክ ወይም ደግሞ ብዙዎች በሀዘናቸው ሰዓት ደርሶ ደስታን የሰጠ ብዙዎችን ፈገግ ያሰኘ አይነት ሰው ነውና እኛም በዙሪያችን ያሉ ቤተሰቦቻችን ምን ያህል ለዚህ ሰው ፍቅር እንዳላቸው እኛም በራሳችን ምን ያህል ለሱ ክብርና ፍቅር እንዳለን በጣም ብዙ ነገሮችን ማውራት ይቻላልና ይህንን ሰው ለኢትዮጵያ ህዝብ ነጻነት የህዝብ ልጅ ነበር የሚል ነገር አንስታለች። የህዝብ ልጅ ነበር ለኔ ግን ባለቤቴም ጭምር ነው የሚል ነገር ነው ያነሳችው። ለኛ ሀዘኑ ምን ያህል ከባድ እንደሆነ አይተናል። እሷ ደግሞ የሱን ልጆች ለያዘችው ሴት እንዲሁም ደግሞ ለራሷ የልጅነት ፍቅሯ በዚህ ሁኔታ ስታጣው ምን ሊሰማት እንደሚችልና እንዴት ሪያክት ማድረግ እንዳለባትም በቀብሩም ሰዓት በምንም ሰዓት ልታስብ የምትችል ሰው ነች ብዬ አላስብም። ይሄ ሁላችንም ጋር ነው። አንዳንዶች እኮ ድንገተኛ ሀዘን ሲሰሙ ቤተሰቦቻቸውን ያልቀበሩ ሰዎች እናውቃለን። ፌንት ማድረግ ነገር አለ፣ ራስን መቆጣጠር አለመቻል፣ ብዙ አይነት በሽታዎችንም ያጋጠማቸው ሰዎች አሉ። እዛው በቤተሰቦቻቸው ቀብር ላይ እነሱም የተቀበሩ በድንጋጤ ህይወታቸው አልፎ ብዙ አይነት ነገር እናያለና ሰው ድንገተኛ ሞት ሲመጣበት ምን አይነት ሪያክት እንደሚያደርግ አያውቅም። ሰው ደግሞ በዚህ ወይ መረዳት አለብን። እሷን በራሷ ብዙ ጤና እክሎች ያሉባት ሰው ናትና ይህንን ነገር አጽንኦት ሰጥታ ተናግራለች። ከዛ በተጨማሪ እንግዲህ ጎፈንድሚ በሚል ሁኔታ የነጻነት ወርቅነህ ገንዘብ እየተሰበሰበ ነው ለቤተሰቦቹ ማለት ነው። በምድር ላይ ለሰራው ነገር በሰማይ ነፍሱ ታርፍ ዘንድ ለልጆቹ ቤት ንብረት የሌለው ሰው ነው ብሏል ጓደኛው። ቢያንስ እንኳን መኖርን የሚችሉበትን ህይወታቸው ሊቀጥል የሚችልበትን እሱ ነበር ሞር ከዚህ የላከ እየረዳቸው እንደነበረ እየተገለጸ የሚገኘውና ይህንን ሰው ካጡ በኋላ እነዚህ ሰዎች በሰው ሀገር እንዴት ሊሆኑ ይችላሉ የሚለው ነገር ብዙዎችን አሳስቦ ነበርና ጎፈንድሚ ተከፍቷል። ገንዘብም እየተሰበሰበ ነው። እንደውም በጣም በአስገራሚ ሁኔታ በአጭር ጊዜ ውስጥ ከ50,000 የአሜሪካን ዶላር በላይ እንደተሰበሰበ ነው እየተገለጸ የሚገኘው። ደጋግ ኢትዮጵያውያንና ኤርትራውያን የአርቲስቱ አድናቂዎች፣ አክባሪዎች ሁሉ ይሄንን ጎፈንድሚ ተቀላቅለው ለቤተሰቦቹ ይሄንን እያደረጉ ነው። ይህ ደግሞ እንደ አንድ ኢትዮጵያዊ እኔንም በጣም ሊያስደሰተኝ ነገር ነው። ከዛም በተጨማሪ ደግሞ የኢቢኤስ ቴሌቪዥን እሱ ካረፈበት ጊዜ በኋላ የሰራቸውን እሱን የሚመለከቱ ፕሮግራሞች ሙሉ ለሙሉ ገቢው ለቤተሰቦቹ እንዲሆን አድርጓል። ይሄም በጣም ትልቅ አይከን የሚሆን ነገር ነው። ከዚህም በተጨማሪ ከዚህም በኋላ የሚሰበሰቡ የጎፈንድሚ ወይም ደግሞ የእርዳታ ነገሮች ይኖራሉ። ምክንያቱም ደግሞ እነዚህ ልጆች ያለ አባት ቀርተዋል፣ እሷም ያለ ባለቤቷ ቀርታለች። በሰው ሀገር ልጆችን ያለ አባት ማሳደግ ደግሞ እጅግ በጣም ከባድ ነውና ፈተናው። ነጻነት ወርቅነህ በምድር ለሰጠን ነገር እኛም በሰማይ ልንከፍሎ ይገባልና ያለንን አቅማችን የፈቀደውን ነገር እንድናደርግ ስንል
እኛም በቻናላችን ስም እንጋብዛለን። ከዛ በተጨማሪ ግን ቤተሰቦቹን የሚነካ እንዲሁም ደግሞ የእነሱን ክብር የሚያወርድ ከዛ በተጨማሪ ደግሞ ለዚህ ላረፈች ነፍስ እረፍትም ትሆን ዘንድ ቢያንስ እዚህ ምድር ላይ ትቷቸው የሄዱ ሰዎችን ብንተዋቸውና በነፃነት መንቀሳቀስ በነፃነት መኖር ቢችሉ ቢያንስ እንኳን እኛ ከእርዳታ በላይ ለነሱ የሆነ ነገር እንዳደረግን ማሰብ እንችላለን ማለት ነው። ስለዚህ መላው ኢትዮጵያውያን ይሄንን ነገር ከልባችሁ እንድትሰሙኝና የተቻለንን ነገር ለዚህ አርቲስት ቢያንስ እንኳን በገንዘብ ባችል ቤተሰቦቹን በዚህ ወይ በመደገፍ የዘላለም ኃላፊነታችንን እንወጣላለው። በቻናላችን ላይ ያላችሁ ማንኛውም አስተያየት እንዲሁም ደግሞ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ስራ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለወዳጆቻችሁ አጋሩ። ቸርነት ነበርኩ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ